ያት በእናትህ ላስ የምትደረግ የኔ ቆንጆ የኔ ደርባባ። ኧረ እባክህ እኔ እኮ ለምን ፋርማሲ መሸጥ እንደማትጀምሪ ነው የሚገርመኝ። ምን ማለት ነው ደግሞ? መድኃኒት ናታ የኔ መድኃኒት የኔ መድኃኒት። ኧረ አረቄ ተው አትጠጣ፣ እንዲህ በቴስታ እንዳልጠጣ አንተ የጅብ ልጅ። ዘፈንስ ፈምዶት ባሽጊ የኔ እናት ለኔ ዘፈን። ኧረ ዘፈኝ ደስ ነው የሚለኝ ልጅ ስምክን ሳላነሳ መቼም ካፌ ጠፋ። ስምክን ሳላነሳ መቼም ካፌ ጠፋ። ውበትህ አላደም አይቻልተገም። ያው ሊሊሾ እድሜ ይገድበውም። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ። ባሽጊ ልሳሞት ይሄ እኮ አይጠየቅም። ሊሊሾ ነይ። አይሆንም። ምንድነው? አታ ምንድነው? ሌባ ነው? ምንድነው? አታ ምንድነው? በህልሜ ነው? ህልም ነው? ግባለተ ግባ በጥፊ ማለት ነበር ሲያስጠላ። እባክህ ያየሁት ህልም ስላልገባ ነው። አባዬ ለሊሊሾ ተንበርክኮ ቀለበት አላረገላት። ከዛ በሰርግ ዘፈን ጨፍሮ ምናምን ልክ ሊሳሳሙ ሲሉ እኮ ነው ብን ያልኩት። ግባለተ ህልም ነው። ህልምልም በል ህልምልም የፈጠነ ህልምልም። ምድረ ምቀኛ የልጅ ምቀኛ እና ያራዳ ልጅ ህልሙን ካቆምክበት ብቀጥለው ሰ እሺ። ዛሬ ልጆቼን ሲጋራ እንደሚያጨስ ሆኜ ፕራንክ ነው የምናደርጋቸው። እኔ አላቅም። ሲጋራውን ይዤ ሲያዩኝ በቃ ራሳቸው የሚያጠፉ ነው የሚመስለኝ። እስቲ ሄሎ ማሞ እንዴት ነው? ሁሉ ሰላም? እንዴት ነው? ሰላም ነው እንዴ? መጣችሁ እንዴ? ቶ አትሳቀቅ እንዴ! አትሳቀቅ አባዬ፣ እኔ ያለው ዴሉ ለኩስልህ። አረ ለኩስልህ እንዴ! እኔ ልሳቀቅ የኔ ጌታ፣ እኔ ልሳቀቅልህ። ይህ ችግር የለውም። ይኸውኛም ሶስት አጭሰን የመጣ ነው። አንተ ግን በጣም ድብቅ ሰው ነህ አባዬ። ራስን ስትል መጠርጠር ነበረብኝ። ግን እሷ ነገር ትንሽ አባዬ ሳምባህን ትጎዳለች። ይችን ያዝባት። አሺሽ ናት። ይችን ያዝባት። አሺሽ ናት። እኔ የምፈራው በዚህ አይነት ጫትም ጀምሮ ይሆናል። በጣም እየፈራሁ ነው ጫትም እንዳይጀምር። እንዴ ይቀማል፣ ያስታውቃል። እንዴ 3 ተርዚና ነው የሚይዘው። እንደውም ያስታውቃል። እዘዘው። ሄሎ ሰሚ፣ ከባድ እንግዳ ይዤ እየመጣሁ ነው። ፈረሽረሽ አድርገሽ 2 ሚስማር አዘሽ ጠብቂ ይላል። መጣ ጫት አዘዝክልኝ ሚስማር። እኔ የምፈራው ደግሞ ሺሻም እንዳያጨስ ነው። እዘዝለት ሺሻም እዘዝለት። ያጨሳል፣ ዛሬ ያጨሳል። ያስታውቃል። ገብቷል። አትየውም እንዴ? በቃ ያን ነገርም ጨምሪበት። አፈነዳጁ። እኔ የምፈራው ደግሞ ማለት ነው ይኸውልህ፣ አሁን ከኪሱ ማለት ነው የጨብሲ ብሎ 500 ብር እንዳይሰጥም በጣም እየፈራው ነው። ከኪሱ በቃ እንዳይሰጠን በጣም እየፈራው ነው። አረ እንዳሰጥም በእናትህ አባዬ፣ በጣም እየፈራው ነው። እንዳሰጥኝ ምን አላት? እኔም በጣም እየፈራው ነው። እንዳልሰጥህ በጣም ፈራው። ደግሞ ምግብ ምናምንም ደግሞ አቁም። ያው ምግብ መብላት ራስን መጉዳት ነው። አቁም በቃ አትብላ ምግብ። ራሴ እንዳልጎዳ አልብላ ምግብ። ሰው ከንቱ ፍየል ጠንካራ። አሁን እኮ ቆሞ ሲሄዱ አይቻቸዋለሁ። ምን በአንዴ እንደዚህ እንደገደላቸው ነው የማላውቀው። አይ በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የት አባህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነሽ ብራዘር? የሞላው ለሰው ከታ ቤት አለኝ ብላችሁ እንዳትመጡ አትምጡ። አሁን ኑ እንዴ! ኧረ ምንድን ነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህናዋሉ ባሽዬ። ሊሊሾ ሜሪዬ ደግሞ አይገርምም? ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው? አንቺ ለትዳር የወንድ ምርጫሽ? የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ።
እኛሽ ካንተ ምንድነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረህ አይደል? ምን አለ ደጁን እንኳን ረግጠህ መጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪ፣ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65። ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። እሺ የፈጠነ 100 አለቃንም ጠራልኝና ዝም ብዬ ትራይ ሲብስ ልግባባችሁ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ። ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያስፋፋው? ባሻ ምንድን ነው? ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በላ አውልቀው። ሸካ አድርጌው ልጅ። ኧረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም። ኧረ አለኝ ባሻ። ና ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስጋስቲንግ። እናንተ ውሾች እኔ ላይ አራዳልቶ ነው። እኔ ነኝ የወለድኳችሁ አባቴ ነኝ። እንዴ ተሺ ኧረ አባዬ ገለጠለው። ኧረ ስራው ተጠናቋል። ደህና ዋል ባሻ። ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህና ዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣው። እሺ አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት? እኔ የታል ጦስኩት? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው? አታ ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነው። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተዩ ማዬ፣ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ፈላዋት በጥብጥ ዝም ብለህ ታጠብ። ያዢ ምንድን ነው? ምን ባዶ ቤት መጣሽበት? ምንድን ነው ሁሉን የምትጫወትበት? ወጥ እስከጋግር ይህን ጠጣ። ወጥ እስከጋግር ይህን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን። አሁን ገልጠተኛ አንተ ውሻ፣ ብርድ ልብስ ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ፣ ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ።